በዚህ ሳምንት ቤተክርስቲያን ተድላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24 ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ ከሊቃውንት የተሰበሰበ። ይህንን ግብረ ሕማማት በሕማማት የስድስት ወር ጎዳና እንኳን ቢሆን ሂዶ ቢታጣ ሊሰሙት ይገባል። ግብረ ሕማማት ማለት የክርስቶስ የሕማማቱን ሥራ የሚናገር መጽሐፍ ማለት ነው። መጽሐፉም ሌላ አይደለም ከነቢያት ከሐዋርያት የነ ኢሳይያስ የነ ኢዮብ የነ ኤርምያስ የነቢያት የሐዋርያት መጽሐፍ ቅዱስ ሃይማኖተ አበው ሊቃውንት ሁሉ ያመሰጠሩት ትርጓሜ ሕማሙን የሚናገረው ተውጣቶ ሊቃውንት አባቶቻችን ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉይ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልካ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ሰሎሞን አንዱ ነው። መኃልየ ሰሎሞን ደግሞ መልክ ነው ራሱ የቤተክርስቲያንን ዓይኗን፣ ጥርሷን፣ ጉንጯን ሲናገር የቤተክርስቲያን ውበት ነው። ወንድሜ ነጭ ነው፣ ቀይ ነው፣ ራሱ ጥቁር ነው፣ ዓይኑ የርግብ ዓይን ይመስላል የሚለው ሁሉ ይሄ ሁሉ የክርስቶስ መልክ ነው። ይሄ ዓይኑ ገክብር ወውጾ ዘያውጸቦ እደኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባህሪ ክብር አለው በዘራ ወራዙት ያልተወለደ ማለት ነው አንጥረኛ የተባለ ይሄ ሁሉ መልክ የሚገልጥ ነው። ታዲያ መኃልየ ሰሎሞን መልክ አይደገምም በተለምዶ በሚባልበት በቀዳሚት ዕለት የሚነበብ በማህሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባ ብርሃኑ ለገጽ ሰላም ለኪ ስትየወይን ዘነፈራጽ ሰላም ለኪ ቀስተ ኪዳኑ ለኖህ ሰላም ለኪ። ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ መልካም ሕማማት ነው። ስብሐት ለከ ሰላም ለከ ሰላም ለኩም እየተባለ ነው መልካም ሕማማቱ የሚደረስ። መልካ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተክርስቲያንን ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃለ እግዚአብሔር ተክታ ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ 3 ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተክርስቲያን መዋል አለብን። ግብረ ሕማማቱ መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተድላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ፣ ስጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን ስጋው ደሙን። ለምን? የጸሎተ ሐሙስ ዕለት ብቻ የሚቀደስበት ምክንያት የጸሎተ ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ ዓርብ ስለተሰቀለ ያንን ታሳቢ ማድረግ የዛለት ምስጢረ ክህነትን ለማስተማር ሥርዓተ ቁርባንን ለማስረዳት 12ቱን ብቻ አቁርቧል። ዛሬ ግን ስጋው ደግሞ ለሁሉ ስለተሰጠው ሁሉም ምዕመናን ይቆርባሉ ማለት ነው። በዕለተ ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው።
ከበረከተ መከራህ አሳትፈኝ፣ ቅዱስ ጳውሎስ በሕማሙም በሞቱም ልመስለው እወዳለሁ ብሎ ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ እንደነገረን ሞቱን በሚመስል ሞት ለመሳተፍ ወይራ እየተጠበጠብን ኃጢአታችን እየተናዘዝን እንፈጽመዋለን። በሕማማት ውስጥ ምንድነው እምጸልየው ውዳሴ ማርያም ይጸለያል ወይ ብላችሁ ለጠየቃችሁኝ መልስ እንዲሆን ነው። በጸሎቱ ጉዳይ ብቻ ሳይሆን ስግደቱስ ድንገት ዛሬ ቤተክርስቲያን መሄድ ያልቻለ ሰው ሁሉ እንዴት ነው መስገድ ያለበት፣ በቤቱ ሆኖ በሚሰግድበት ጊዜ እንዴት ሆኖ ይሰግዳል የሚለውንም እንድንመለከት ነው። እግዚአብሔር አምላካችን ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ያዳነን ክብርና ምስጋና ይግባው። እንግዲህ ሰሙነ ሕማማት ስርዓቱ ጸሎቱ ከሌላው ጊዜ ለየት ያለ ይሆናል። በሰሙነ ሕማማት ውስጥ የማይደረጉ ነገሮች ለምሳሌ ሐሙስ ስርዓተ ቅዳሴን የሰራበት ስጋውና ደሙ ምስጢርን ያሳየበት ቀን ስለሆነ ሐሙስ ይቀደሳል። ሐሙስም ሲቀደስ እንደሌላ ጊዜ ቅዳሴ ሳይሆን ከሌሎቹ ቅዳሴዎች ለየት ያለ ነው። ካህናቱ ያውቁታል። የሚቀደሰው በውስጡ የሚታለፉ ቀለሞች ይኖራሉ ለዛን ቀን ወይም ደግሞ የሚጨመሩ አይነት አሉ። ያቀዳደሱ ስርዓት ሁሉ ነገሩ ህግና ስርዓት አለው። በአጠቃላይ ሰሙነ ሕማማት ውስጥ 5500 ዘመን በኃጢአት በጨለማ የነበርንበትን ስለምናስብ በዚህ ጊዜ ውስጥ ምንድነው መጸለይ ያለብኝ ብለው ሰዎች ይጠይቃሉ። እንዳልኳችሁ ቅዳሴ አይቀደስባቸውም ከሐሙስ በስተቀረ። ከዛ ውጪ መስቀል መሳለም የለም። ምእመናን ሲገናኙ ሰላምታቸው እንደምታውቁት በአም ሆነው አምሃ በማቅረብ ዝቅ በማድረግ ባለ ሁኔታ ነው። ሕማማቱን ሁሉ ለምን ይሄ የሆነ ይሁዳም ከእሑድ ከሰዓት ጀምሮ ጌታን ለማስያዝ ያስብ ስለነበር እነሱም ሊይዙት ሊገሉት ያስቡ ስለነበረ ሕማማቱን በምናስብባቸው በዚህ ጊዜ ውስጥ ሁሉ ይሁዳ በሰላምታ ጌታውን ስለሸጠ ከዚህ የተነሳ ስርዓቱ ተሰርቷል። ስለዚህ በዚህ በሕማማት ውስጥ የምናደርጋቸው ነገሮች ምን አይነት ስርዓቶች አሉ የሚል ነው። በአጠቃላይ ግን ብዙ ሰዎች ውዳሴ ማርያም መጸለይ ይችላል ወይ በዚህ ጊዜ ምን ልጸልይ ነው? በዚህ ጊዜ እንደውም ጸሎት በጣም ብዙ የሚጸለይበት ነው። እንዳልኳችሁ የሚቀረው ስርዓት ያልኳችሁ በቤተ ክርስቲያን በየዕለቱ የሚደረገው የሰብሐተ ነግ እሱ በሕማማቱ ስለሚተካ ነው እንጂ ጸሎት እንደውም አብዝተን የምንጸልይበት ስግደት አብዝተን የምንሰግድበት ጊዜ ነው። ብዙ ሰዎች ግራ የሚገባቸው ውዳሴ ማርያም አይጸለይም የሚል ነው። ውዳሴ ማርያም ይጸለያል። እንደውም ሕማማቱን በቤተ መቅደሱ ስርዓቱን ስናደርስ መጀመሪያ ገና ተሰብስበን ትእዛዝ አለች። በተቀደሰች ቤተ ክርስቲያን ውስጥ በምንሰበሰብበት ጊዜ ሌሊት በምንሰበሰብበት ነግህ ላይ ሰለስት በምንሰበሰብበት እያለ በየሰዓቱ የተከፋፈለ አለ። በዛ ውስጥ ምንድነው የሚጸለየው ብላችሁ ካላችሁ ዳዊት ነው። ዳዊት ይጸለያል፣ ይከፋፈላል። ከዛ እንደገና ደግሞ መኃልየ ነቢያት 15ቱ የነቢያት ጸሎቶች አሉ። እንደገና ደግሞ 5ቱ መኃልየ ሶሎሞን አለ። እሱ ይጸለያል። ውዳሴ ማርያም ይጸለያል። ስለዚህ በሚጸለይበት ሰዓት እናንተ ግን እንደ ምእመንነታችሁ ምን ላድርግ ብላችሁ የተጨነቃችሁ ሰዎች ጸሎታችሁ ምን እንደሚሆን ልንገራችሁ። አብዝቶ የሚጸለየው መዝሙረ ዳዊት ነው። ብትችሉ በግዕዙ ካልቻላችሁ በአማርኛ። እንደውም መዝሙረ ዳዊት በየቀኑ ራሱ 30 ያህል ተከፋፍሎ 150 መዝሙር በየቀኑ ነው መጸለይ ያለበት። ያንን ከስራ ብዛት የተነሳ ከአንዳንድ ሁኔታ የተነሳ ያልቻላችሁ ሰዎች ትኖራላችሁ። ሲገባችሁ ታደርጉታላችሁ። ስለዚህ አሁን ግን ዋናው በጣም የሚጸለየው ጸሎት አንዱ መዝሙረ ዳዊት ነው። መዝሙረ ዳዊት በቀን በቤተክርስቲያን ውስጥ ሙሉ ይደገማል። ሰኞ ላይ እንደዚህ፣ ማክሰኞ ላይ፣ ሮብ ላይ፣ ሐሙስ ላይ፣ ዓርብ፣ እነዚህ ሁሉ መዝሙረ ዳዊት የሚደገምባቸው ዋናው ነገር ነው። መዝሙረ ዳዊት ልክ ወደፊት የሚሆነውን የጌታን ነገር ስለሚያሳይ መዝሙረ ዳዊት አንዱ ትልቁ ጸሎት ነው። ሁለተኛ ወንጌል ማንበብ ትችላላችሁ። ወንጌል 4 ወንጌላውያት መጽሐፍ ቅዱሳችሁን ገልጣችሁ ማንበብ እሱ ራሱ ትልቁ ጸሎት ነው። አንዱ ትልቁ ጸሎት ነው። ሌላው ቅድም ያልኳችሁ የመኃልየ ነቢያት 15ቱንና መኃልየ ዘሶሎሞን በመጽሐፍ ቅዱስ ውስጥ ያሉት እሱ ትልቁ ጸሎት ነው። ከዛ እንዳልኳችሁ ይሄ የነቢያቱ 15ቱ 16ቱ ነቢያት አበይት ነቢያት 4ቱና ደቂቅ ነቢያት 12ቱ በአጠቃላይ የነቢያት መጽሐፍ እሱም በየውስጡ በየገብረ ሕማማቱ ገብቶ እየተመረጠ የሚጸለይ የሚነበብ ነው። እሱም ይጸለያል።
ሌላ ውዳሴ ማርያም አይቀርም። ውዳሴ ማርያም አይቀርም። እንደውም ውዳሴ ማርያም ሙሉ ነው በየቀኑ የሚደገመው። እንኳን ሊቀር በየቀኑ ከሰኞ ጀምሮ ያለው ይደገማል እስተ እሁድ እስተ አንቀጸ ብርሃን። እርግጥ ነው ውዳሴ ማርያም የሰኞ ሕማማት ላይ ለምሳሌ እስተ አርብ ድረስ ይደግምና ወደ የቅዳሜው ላይ ሲመጣ ደግሞ ወደ ማክሰኞ ላይ ያመጣዋል። እሱ የራሱን የቻለ ስርዓት ነው። ስለዚህ ውዳሴ ማርያም በየዕለቱ ቢያንስ ያልቻለ የዕለቷን ይጸልያል። ከመዝሙረ ዳዊት ይጸልያል። ከ15ቱ ከተወሰኑት ነቢያት ጸሎት ይጸልያል። መኃልየ ዘሰሎሞንን ይጸልያል። እንደገና ከነቢያት ከ16ቱ ነቢያት ያለውን ይጸልያል። እንደዚሁ እያለ ደግሞ ውዳሴ ማርያምን እስከ አንቀጸ ብርሃን ድረስ የሚችለውን ይጸልያል። ስለዚህ ጸሎት ድንገት እንደዚህ ገድላት መልካ መልኮችን እነዚህን ለማድረግ እነዚህ ጸሎቶች ስለተወሰኑ በእነዚህ ጊዜዎች በይበልጥ ይሄ ስለሚጸለይ፣ ስለዚህ ምእመናን ምን ልጸልይ ለምትሉ በተለይ እናንተ እኔ እንደው የሚታየኝን የራሴን ነው የምነግራችሁ። ካለው ሁኔታ አኳያ እንደው መዝሙረ ዳዊትና ውዳሴ ማርያምን ደግማችሁ ከነቢያት ደግማችሁ ወይም ወንጌል ደግማችሁ ሰምታችሁ ያንን ብታደርጉ አንዱ ትልቁ ነገር ነው። እግዚአብሔር ይርዳችሁ፣ በምሕረቱም በቸርነቱም ይጎብኛችሁ። ሌላው ስግደት ነው። ስግደት በትንሹ ብዙ ጊዜ ከአምስቱ ግዝት በዓላት የሚባሉ አሉ። የአምስቱ ግዝት በዓላት እነሱ ራሱን ችሎ ነው፣ ሌላ ጊዜ ነው የምነጋገረው። ይሄ ግን ሕማማት ውስጥ ቢያንስ ስንት ልስገድ ብሎ ለሚያስብ ጤነኛ ለሆነ ሰው እንደው በትንሹ ነው የምላችሁ፣ በትንሹ በቀን ውስጥ 200 ስግደት ሊሰግድ ይችላል። 200 ስግደት ሊሰግድ ይችላል። ለምሳሌ ልንገራችሁ። ጠዋት 3 ሰዓት ላይ፣ ቀን 6 ሰዓት ላይ፣ ከሰዓት 9 ሰዓት ላይ፣ ማታ ደግሞ እንደዚሁ 11 ሰዓት ላይ ለምሳሌ ጸልዩ በእንተ ጽናዛት እየተባለ በቤተ መቅደስ ውስጥ ስርዓቱ ሲደረግ የዛን ጊዜ 41 ኪራ ላይሶ ስግደት ይሰገዳል። በአንድ በኩል 20 በአንድ በኩል 21 እየተደረገ ይሄንን 4 ጊዜ እንኳን እናድርገው ብንል 164 ጊዜ እንሰግዳለን ማለት ነው። 164 ጊዜ የቻለ ከዛም በላይ ይሰግዳል። ግን ይሄ ነው። ያልቻለ ደግሞ እንደውም ህሙም የሆነ ሰው ከዚህ ሁሉ እግዚአብሔር ነፃ ያደርገዋል፣ ያውቀዋል። እግዚአብሔር በደዌ ታሞ አልጋ ላይ ተኝቶ ቆመ ስገድልኝ አይለውም ኢየሱስ ክርስቶስ፣ ምሕረቱን ለሁሉም ይላክልን። ስለዚህ በትንሹ 164 ጊዜ 41 ጊዜ እንኳን 4 ጊዜ ብናደርገው ማለት ነው። ይሄ እንግዲህ እግዚአብሔር ፍጹም ጤናውን ሰጥቶ በረከቱ ሰጥቶ የሚችል ሰው በመቅደሱ የሚሰበሰቡ ሁሉ በአንድ ላይ እያረፉ የሚያደርጉት ነው። 41 ጊዜ 3 ሰዓት ላይ ክርስቶስን በፍርድ አደባባይ ያቀረቡበት፣ 6 ሰዓት ላይ የሰቀሉበት፣ 9 ሰዓት ላይ ነፍሱ የወጣችበት፣ 11 ሰዓት ላይ ወደ መቃብር የወረደበትን በማሰብ እንኳ 41 ግርፋቱን በማሰብ 40 ነበር ግርፋቱ፣ አትርፈው ስለገረፉት 41 ጊዜ ስግደት ይደረጋል። ስለዚህ 4ቷን ሰዓት ጠዋቷን 3 ሰዓት፣ ከዛ ቀኑ 6 ሰዓት ቀትር፣ ከዛ ደግሞ ከሰዓት የተባለው ተሰዓት 9 ሰዓት፣ ከዛ ደግሞ የመቃብር ሰዓት ወይም የነዋም ሰዓት ወይም ማታ ላይ ደግሞ ያለውን እንኳ ብናረግ 164 ይሆናል። ከዛ ውጭ እንደገና በቤተክርስቲያን ስትሰበሰቡ በቤተክርስቲያን ሆናችሁ የምታስታውሱ ካላችሁ ለካህይል እየተባለ 12 ጊዜ እንደገና በተባሪው በቀኝና በግራ የሚባላል 12 ጊዜ። እሱን ራሱ እንደው ዝም ብለን አምጥተን ወደ 4 አድርገን ብናመጣው እንኳን 48 ጊዜ ሊሆን ነው ስንወስደው። ይሄ የምላችሁ እንግዲህ እንዲገባችሁ ነው እንጂ ሙሉ ስርዓቱን አይደለም እየነገርኳችኋለሁ። ለማንኛውም ምን ልጸልይ ምን ልስገድ ላላችሁ ሰዎች ስርዓቱና ህጉ ይሄ ነው። ዳዊት መድገም፣ ውዳሴ ማርያም መድገም፣ የነቢያትን ጸሎት የተባለውን በየዕለቱ የተወሰነውን መድገም፣ ከ16ቱ ነቢያት የተቻለውን እያወጡ ማንበብ፣ መድገም ማለት ማንበብ ነው። ማንበብ መጸለይ ነው፣ ግን በተመስጦ በስነ ስርዓት በጸሎት ነው። ውዳሴ ማርያም ዋና ጸሎት ነው። አንቀጸ ብርሃንም ይጨመራል። ስለዚህ የየዕለቱን እየተደረገ በእንዲህ አይነት ሁኔታ ሕማማትን ታሳልፋላችሁ። ለዚህም ደግሞ እግዚአብሔር ይርዳችሁ። ያለ ድካም ያለ ደዌ ያለ መከራ እግዚአብሔር ለትንሣኤው ብርሃን ያድርሰን። በዓለማችን ላይ ያለውን ይህንንም መከራ ሁሉ ገፎ ይውሰድልን። ስለዚህ እግዚአብሔር እሱ ከሰማይ ወረደ፣ ከድንግል ተወለደ፣ በ30 ዘመኑ ተጠመቀ፣ 3 ዓመት አስተምሮ ስለኛ መከራን ተቀበለ። መጻ ወሐመ ወበሕማማቲሁ አድኀነነ። መጣ ሰውም ሆኖ መከራን ተቀብሎ እኛን ልጆቹን በመከራው መከራችንን ወስዶ አዳነን። እናቱ አትለየን፣
ዓለምን ሰላም ያርግልን። የልባችሁ ይፈጸምላችሁ። ለትንሣኤው ብርሃን ያድርሰን።